የኔ አበባ በራስሽ ተማመኝ ፕሊስ፣ በራስሽ ተማመኝ። ልብሽ ውስጥ ያለውን መሻት የምታወጪው በራስሽ ስትተማመኝ ብቻ ነው። በእናትሽ አይምሮሽ ውስጥ ያለው ድምጽ ያንቺ አይደለም የኔ ቆንጆ። እረዳሻለሁ። ወደሽ አይደለም የምትፈሪው። ልጅነትሽ ላይ የሆነ ሰው ያለሽን ነገር እንድትጠይ፣ ራስሽ እንድትጠይ፣ ቁመትሽን፣ አካልሽን፣ ያለሽን ነገር ያለሽን ረጅም ሊሆን ይችላል፣ አፍንጫሽ፣ ጸጉርሽ አጭር ሊሆን ይችላል። የውበት ክራይቴሪያ ይሄ ነው ብላ ዓለም ሰጠችሽ። ያም ሰው ደግሞ ደገመልሽ። የዛኔ ቆንጆ እንዳልሆን ተሰማሽ። የኔ ቆንጆ ማን ያለው? አዳምን እግዚአብሔር መጥቶ ራቁትን እንደሆንክ ማን ነገረ ሲለው እኮ ማን ነገረው? ማን ነገረሽ? የኔ ቆንጆ እንደምታስጠይ ዓለም እኮ ነው የነገረሽ። ሰው የነገረሽ? እግዚአብሔር ነው የነገረሽ። አሁን ያለሽ አቋም በመጽሐፍ ቅዱስ ያስጠላል ተብሏል። እግዚአብሔር አላለሽም። እግዚአብሔር ታምሪያለሽ ነው ያለው። እግዚአብሔር አትጨነቂልኝ፣ በዘላለም ፍቅር ወድጄሻለሁ ነው ያለው። ዓለም ነው የነገረሽ። የኔ ቆንጆ ፕሊዝ በራስሽ ተማመኝ። እግዚአብሔር እንዲያርጎ ከፈጠረሽ ዘቤስት አንቺን ሊፈጥርበት የሚችለው ውበት ነው የሰጠሽ። የኔ ቆንጆ ውብ ነሽ። በውበትሽ ተማመኝ። ባለሽ ልብሽ ላይ እግዚአብሔር በሰጠሽ እምቅ አቅም መሻት ተማመኝ። ሰጥቶሻል፣ መክሊት ሰጥቶሻል። አትቅበሪው። እንደዛ ሰነፍ ሰው መጽሐፍ ቅዱስ ላይ እንደተጠቀሰው ይልቅ አብዢው። 30 60 መቶ ፍሬ ያለበት የኔ ቆንጆ በራስሽ ተማመኝ። ህልምሽን ኑሪው። እኔ አምንብሻለሁ የኔ ቆንጆ። የተቆጠፍሻል አበባዬ። ለምን አላረግሽ ብዬ እየወቀስኩሻል። ወንድምሽ ነኝ የኔ አበባ። ሁሌ የኔ አበባ ምልሽ እንደ አበባ እንድትፈኪልኝ ነው እንጂ እጅጅ ብለሽ እንድትወርቅብኝ አይደለም። አበባዬ አምንብሻለሁ። ፕሊዝ በራስሽ ተማመኝ እሺ? ተናገሪ።